ሰላም የመልካም ደጅ የዩቲዩብ ቻናል ተከታታዮች እንዴት አላችሁ? ዛሬ ደግሞ በዚህ አዲስ ቪዲዮ ኢየሱስን ያየች የአንዲት እህት ምስክርነት ይዘንላችሁ መጥተናል። ምስክርነቱን እንዲከታተሉ እየጋበዝ ነው። ቻናሉን ሰብስክራይብ እና እንዲሁም ደግሞ ቪዲዮውን ላይክ እና ሼር ማድረግ እንዳይረሱ እናሳስባለን። ምስክርነቱን እንደዚህ በማለት ይህች እህት ትጀምራለች። ምንም እንኳን በኢየሱስ የማመንና የመወደው ብሆንም ለብዙ ዓመታት ወደ ቤተ ክርስቲያን አልሄድኩም ነበር። በድንገት በበለጠ እንዳውቀው እየጠራኝ እንደሆነ ተሰማኝ። ስለ እርሱ የሌሎች ሰዎች ምስክርነቶችን ማንበብ ጀመርኩ። እንዲሁም ወደ መንግሥተ ሰማይ ሄደው እርሱን ያገኙ ሰዎችን ከሞት አፋፍ የተመለሱበትን ገጠመኞች አነበብኩ። ባነበብኩም ቁጥር ወደ እርሱ ይበልጥ እንደቀረብ ይሰማኝ ነበር። ወደ ቤተ ክርስቲያን የጋበዘኝ አዲስ ጓደኛም አገኘሁ። እኔም እሺ አልኩኝ። ወደ እርሱ ሊያቀርበኝ እንደሚችል ለማንኛውም ነገር ፈቃደኛ ነበርኩ። ቤተ ክርስቲያን ውስጥ ተቀምጬ ሳለ አገልጋዩ በሕይወታችሁ ውስጥ ያለ ተራራ ምንድን ነው የሚል ጥያቄ ጠየቀ። ስለ ጉዳዩ ለማሰላሰል ጥቂት ደቂቃዎችን እንድንወስድ ነገረን። በሕይወቴ ላሸንፋቸው ስላልቻልኳቸው ነገሮች አሰብኩ። ለእኔ ትልቁ ተራራ በእርግጠኝነት ጎድተውኛል ወይም በደል ፈጽመውብኛል ብዬ ባሰብኳቸው ሰዎች ላይ የነበረኝ የይቅርታ እጦት ነበር። በቀላሉ ከሰዎች ሕይወት መራቅና ለ20 ዓመታት ወይም ለቀሪው ሕይወቴ ቂም መያዝ ይችል ነበር። ስለዚህ ነገሮች ሳስብ በልቤ ውስጥ ጥልቅ የሆነ የሚያሳምም ስሜት ተሰማኝ። ልቤ በደረቴ ውስጥ አጥብቆ እንደተጨመቀ ያህል አካላዊ ሕመም ጭምር ተሰማኝ። ራሴን አቀረቀርኩ። መጽሐፍ ቅዱስ ስለ ይቅርታ ምን እንደሚል አውቅ ነበር። ኢየሱስ ምናልባት ተቆጥቶብኝ ይሆን ብዬ አሰብኩኝ። አሁንም የልብ ሕመሙ እየተሰማኝ ለራሴ አሰብኩ፣ የኢየሱስን ፊት ፈልግ። ይህን የሆነ ቦታ አንብቤው ነበር፣ ነገር ግን በገሃድ አየዋለሁ ብዬ አላሰብኩም ነበር። ካየሁትም ሊኮንነኝ እንደሚመጣ እርግጠኛ ነበርኩ። ፊቱን መፈለግ አለብኝ ብዬ ሳስብ ዓይኖቼን አነሳሁ እና ባየሁት ነገር ከመገረም በላይ ሆንኩ። ኢየሱስን አየሁት። እሱ በእርግጥ እዚያ ነበር። ፊቱ ብቻ ነበር፣ ነገር ግን ሕያው ነበር እና የሚንቀሳቀስ ነበር። ጥቁር ትከሻ ላይ የሚደርስና ትንሽ ሽበት የተቀላቀለበት ፀጉር ነበረው። እንዲሁም የሾክ አክሊል ደፍቶ ነበረ። እኔም ትኩር ብዬ አየሁት። እርሱም በሕይወቴ አይቼው በማላውቀው እጅግ ፍቅራዊ በሆነ ፈገግታ ፈገግ እያለልኝ ነበር። በመጀመሪያ ያሰብኩት ነገር በፎቶዎች ላይ ከሚታየው ትንሽ የተለየ ነበረ። ነገር ግን በጣም ትንሽ ልዩነት ነው። ፀጉሩ ረዘም ያለ ይሆናል ብዬ ጠብቄ ነበር እና አፍንጫውም ትንሽ የተለየ ነበረ። ከእርሱ ምንም አይነት ኩነኔ አልተሰማኝም። ያ በጣም አስገረመኝ። በመቀጠልም በርኅራኄ የተሞላ ፍቅር ሲልክልኝ ተሰማኝ። የሰው ልጆች ሊሰጡት አይችሉም ብዬ እርግጠኛ የሆንኩበት እጅግ የሚያስደንቅ ፍቅር ነበር። ያንን ያህል ሊወደኝ በመቻሉ ተደንቄ ነበር። እጅግ አስደሳች ነበር። ልቤ ሊፈነዳ እስኪደርስ ድረስ በዚያ ፍቅር ሙሉ በሙሉ ተውጬ ነበረ። እንደዚህ ያለ ነገር ከዚህ በፊት ተሰምቶኝ አያውቅም። እናም በዚህ ምድር ላይ እስካለው ድረስ እንደማይሰማኝ እርግጠኛ ነኝ። ትኩር ብዬ ማየቴን ቀጠልኩ። ምንም እያንዳንዳችንን በዚያ መንገድ እንደሚያየን እርግጠኛ በሆንም በምድር ላይ ለሱ አስፈላጊ ሆንኩት እኔ ብቻ እንደሆንክ አድርጎ ፈገግ ማለቱን ቀጠለ። በራዩ አንዴም እንኳን ፈገግ ማለቱን አላቆመም። በመቀጠልም ወደ ልቤ ግልጽ የሆነ ነጭ የብርሃን ጨረሮችን ሲልክ አየሁት። ብርሃኑ ማንነቴን ሰርስሮ ሲገባ ተሰማኝ። ብርሃኑ ከንጹሕ ፍቅርና ርኅራኄ በቀር ሌላ ምንም አልመሰለኝም። ኢየሱስ ለእኔ በጣም ደግና አፍቃሪ ነበር። በጭራሽ አልኮነነኝም። ከእርሱ ጠንካራ የፍቅር ፍሰት ብቻ ተሰማኝ። በበጎነቱና በደግነቱ ፍጹም ይመስል ነበረ። ከዚያም ከኔ ጋር መነጋገር ጀመረ። ነገር ግን ምንም ቃላት አልተጠቀመም። ስሜቶቹን በመላክ ነበር ከኔ ጋር የተነጋገረው። ወደ አእምሮዬ ሲተላለፍ በቀላሉና በግልጽ የተረዳሁት እውቀት በስሜቶቹ ውስጥ ነበረ። ስለ ሁሉም ነገር አስቀድሞ እንዳወቀ ነገረኝ። በሌሎች ላይ ስለነበረኝ የይቅርታ እጦት፣ በሌሎች ሰዎች እንዴት እንደተጎዳውና ይህን ስሜት እንዲሰማኝ ስላደረጉኝ የሕይወቴ ሁኔታዎች። ስላንቺ ሁሉንም ነገር አውቃለሁ አለኝ። ይህ በጣም አስገረመኝ፣ ግን ማጽናኛም ሰጠኝ።
ይህ ማለት እኔ ሁልጊዜ አስበው እንደነበረው ከኔ ርቆ አያውቅም ማለት ነበረ። ልጆቻችንን ትንንሽ ሲሆኑ ከዓይኖቻችን እንደማናርቃቸው ሁሉ እኔም ዘወትር በእርሱ ጥበቃ ስር እንደነበርኩ ተገነዘብኩ። አሁንም ተጨማሪ ርኅራኄ ከእርሱ ወደ እኔ ሲፈስ ተሰማኝ። ሕመምሽ ይሰማኛል፣ አብሬሽ አዝናለሁ አለኝ። ስታዝን አንስቶ በፍቅር ክንዶቹ እንደሚያቅፍህ አፍቃሪ ወላጅ ነበረ። ያጽናናል፣ እምባህንም ሁሉ ያብሳል። በእርግጥም በኢየሱስ ክንዶች ውስጥ እንደታቀፍኩና እንደተጽናናው ተሰማኝ። ካጽናናኝ በኋላ አንድ ነገር ተናገረ። ስለ እነዚህ ነገሮች እንዳልጨነቅ ወይም እንዳልሳቀቅ ነገረኝ። ምክንያቱም እርሱ ስለ እኔ ያስባልና። በእርሱ ውስጥ አስገራሚ ጥንካሬ ተሰማኝ። ሸክም እንደቀለለኝ ተሰማኝ። እናም የኔን ሸክሞች በሙሉ በቀላሉ ሊሸከም እንደሚችል ተሰማኝ። ሁላችንም ስለ የዋህና ትሑት ሰው ተምረናል። ነገር ግን እርሱ ጥንካሬን ያንጸባርቅ ነበር። እናም ልሰማው ችዬ ነበረ። አሁንም እያየሁት ነበረ። አሁንም በተናገራቸው አንዳንድ ነገሮች እየተገረምኩ ነበረ። እርሱም አሁን እያየኝ ነው። አሁንም በፊቱ ላይ የከፋውን ኃጢአተኛ ልብ ሊያቀልጥ የሚችል ያንን የፍቅር ፈገግታ አድርጎ ነበረ። አሁንም ፍቅር እየላከልኝ ነበረ። እናም አየው ነበረ። በጣም ብዙ ፍቅር ስለነበረ ልቤ ሁሉንም ሊይዘው እንደማይችልና ተጨማሪ ብቀበል ልፈነዳ እንደሚችል ተሰማኝ። ከእንግዲህ መቋቋም እንደማልችል መሰማት ጀመርኩ። ምናልባት በሰውነታችን አንችልም ይሆናል፣ አላውቅም። በእርሱ ውስጥ ያለውን በጎነትና ንጽሕና ሁሉ ስመለከት በእንባና በለቅሶ ልፈርስ እንደምችል ተሰማኝ። ለንጹሕ ቅድስናው የማይገባኝ ሆኜ መሰማት ጀመርኩ። እርሱ በከፍተኛ የፍጽምና ደረጃ ላይ ያለ ነፍስ ነበረ። ይህንንም ማየት ትንሿን ኃጢአትን እንኳን እንድታውቅ ያደርግሃል። እርሱ እንደማይገባኝ ተሰማኝ። እናም ፊቴን መለስኩኝ። መለስ ብዬ ሳየው እዚያ አልነበረም። ነገር ግን ሙሉ በሙሉ በመገረም ስሜት ተሞልቼ ቀረው። ኢየሱስ እዚያ ነበር። አይቼዋለሁ፣ ተሰምቶኛል፣ ከእኔ ጋር ተነጋግሯል። ከምንም ነገር በላይ አውቄው የቀረውት ነገር ቢኖር በሕይወቴ ማንም ከወደደኝ በላይ እርሱ እንደሚወደኝ ነው። ከጥቂት ቀናት በኋላ ኃጢአት እንደሠራው እያወቅኩ በዚያን ቀን ቤተ ክርስቲያን ውስጥ እንዴት እንደተቀመጥኩ አሰብኩ። ሆኖም ኢየሱስን በሚያስደንቅ ራእይ ባርኮኝ ነበር። ምንም እንኳን ጉድለቶች ቢኖሩብኝም አሁንም ያለምንም ቅድመ ሁኔታ እንደሚወደኝ አውቅ ነበር። አሰብኩ፣ ይህ እንዴት ሊሆን ይችላል? በዚያው ምሽት መጽሐፍ ቅዱስን የዮሐንስ ወንጌልን ማንበብ ጀመርኩ። ኢየሱስ ለጥያቄ ግልጽ መልስ ሰጠኝ። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ወደ ታች ስቀጥል እንዲህ ይላል፣ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። እርሱን በሙሉ ልቤና ነፍሴ ላውቀው ፈልጌ ነበር፣ እርሱም አላሳፈረኝም። በደሌን ሁሉ ይቅር ለማለት ያለኝን ፈቃደኝነት በመንፈስ ያድሶልኛል። ምክንያቱም ይቅርታ ቁጣን፣ ፍርሃትን፣ ቂምንና ልታስበው የምትችለውን ማንኛውም አፍራሽ ስሜት ይሰርዛል። በራእዬ የእሾህ አክሊል ደፍቶ እንደነበር አስታወስኩ። አሁንም ምሳሌያዊ እንደነበር ተገነዘብኩ። የሁላችንም ኃጢአት ይቅር ለማለት በመስቀል ላይ ከፍ እስኪልና እስኪሰቀል ድረስ ሁላችንም እንዴት እንደወደደን ለእኔ ማስታወሻ ነው። ይህ አክሊል እርሱ ለእያንዳንዳችን ያለው የፍቅር ምልክት ነው። በእውነት እንዴት ይቅር ማለት እንዳለብኝ አሳይቶኛል። ኢየሱስን እንደገና አየሁት። ስለ ኢየሱስ ጸሎት አንድን ሐረግ ለኢየሱስ ደጋግመን የምንናገርበት መንገድ ማሰላሰል ነው። የኢየሱስን ጸሎት በመጀመሪያ በጸለይኩ ጊዜ እግዚአብሔር ልጅ ኢየሱስ ሆይ ማረኝ አልኩ። ጸሎቴን እያልኩ ለተወሰነ ጊዜ አልጋይ ላይ ተኝቼ ሳለ የ6 ዓመቷ ልጄ ወደ ክፍሌ ገብታ አንድ ብርጭቆ ውሃ ጠየቀችኝ። ተገላብጬ አይኖቼን ስከፍት በመኝታ ቤቴ ጥግ ከኮርኒሱ አጠገብ ትንሽ መስቀል አየሁ። ከእንጨት የተሰራ 4 ኢንች ያህል ርዝመት ያለውና በአራቱም ጎኖቹ ዙሪያ 4 የወርቅ ማሰሪያዎች ያሉት ነበር። ለረዥም ሰከንዶች አየሁት። በግልጽ አየሁትና
በላዩ ላይ ያሉትን ሁሉንም ዝርዝሮች መለየት ቻልኩ። ፊቴን ስመልስ ጠፍቶ ነበረ። የኢየሱስን ጸሎት ለሁለተኛ ጊዜ ጸለይኩ። የእግዚአብሔር ልጅ ኢየሱስ ሆይ እታመንብህማለሁ አልኩ። አልጋዬ ላይ ተኝቼ ጸሎቱን ለጥቂት ጊዜ ስል ቆይቼ ነበር። በመጨረሻም እንቅልፍ ይዞኝ መሄድ ጀመረ። በድንገት ከእንቅልፌ ተቀሰቀስኩ። ወደ አእምሮዬ ስመለስ የራሴን ጀርባ፣ ጭንቅላቴንና የትከሻዬን ጀርባ አየሁት። ከዚያም ሁለት እጆች አንገቴ ላይ ደርሰው ሲያቅፉኝ አየሁ። ይህ አካል ወደ እቅፉ ሲያስገባኝ አቅፎኝ ሳለ የኢየሱስን ፊት ከትከሻዬ ጀርባ ስመለከት አየሁ። ከዚያም ፈገግ አለልኝ። ራእዩን እየተመለከትኩት ለነበረ ለኔ በጣም ደግ ነው ብዬ ማሰብኩ። እሱን ከመውደድ ሌላ ምንም ማድረግ አልችልም።